አሪፍ ነው ኔትወርኩ አሪፍ ነው ጋይስ አሪፍ አይደለም ኔትወርኩ አርወይኔ ጉዴ አሪፍ ነው ይምጣ ሂውዬ ቢሆን ነገር በእኝ ይምጣ እሺ ቀና በቃ በዛክ እሺ እዚህ ከፍ ነገሩ ከኔ ጋር እኩል ነው የምትሆነው ናሽ እሺ ና ሰላም እንዴት ናችሁ? ሃይ በላችሁ ሰላም እንዴት ናችሁ? ሰላም ነው። በጣም እናመሰግናለን ላሳያችሁን ፍቅር ላሳያችሁን ሁሉ ነገር ለሰጣችሁን ኮሜንት በጣም ብዙ ነገር ብላችሁናልና እግዚአብሔር ያክብርልን። በጣም እናመሰግናለን። እንግዲህ ከዚህ የበለጠ ደግሞ ጥሩ ነገር ሰርተን ጥሩ ነገር ለእናንተ ይዘንላችሁ እንመጣለን ብለን ተስፋ እናደርጋለን ከፈጣሪ ጋር። በጣም ነው የምንወዳችሁ። ኔትወርክ አሪፍ አይደለም እያልሽ ማለት አሪፍ ነው ጋይስ ኔትወርክ አሪፍ ነው ሰባ አቢ እንዴት ነው የኛ ሀገር ሰዎች ናቸው እዛ እንደዛ ነው የሚባለው እንዴት ናችሁ ይልኝ በጣም ነው የምናመሰግነው የምር ማርያምን በጣም ነው የምናመሰግነው ስለሁሉም ስለጥሩ ምኞታችሁ ደስ ስላላችሁ እኛ እንደዚህ አላሰብንም ማለት አክቹሊ እኛም በቃ አዲስ ነን እኮ ለነገሩ ምናምን ግን ኢንተርቪውን ራሱ እኩል ነው ከናንተ ጋር ቁጭ ብለን ያየነው አንድ ላይ because በዛ ሰዓት ሁለታችንም በቃ የምር ፊሊንጋችን ነበር ስናወራ ነበር እና thank you guys thank you አንተ ነስ ነበር አወራችን ምን ሰዎች ብቻ በጣም ነው የምናመሰግነው ማርያም እኔ እውነት ለመናገር ከዚህ አልጠበቅኩም ነበር ይሄን ያክል ግን በጣም ብዙ ነገር የሰው ፍቅርን አይተንበታል ማለት ነው እና በጣም ነው የምናመሰግነው በጣም ነው የምንወዳችሁ እግዚአብሔር ያክብርልኝ በቃ በትልቅ ነገር እንደምንከሳችሁ ደግሞ ተስፋ እናደርጋለን ከፈጣሪ ብቻ እግዚአብሔር ያክብርልኝ አደራ ነው የምንሰጠው አደራ ተቀበል እከባለ በለጠችኝ እዚህ ጋር thank you guys we need to thank you ንጠይቁን ጥያቄ አሜን 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 guys ደረጃ ኬኩን ገብቻታለሁ። አረ እግዚአብሔርን አልበላውም እናቴም ይሻላል። ዘፈን ይደገም እሺ። ወራቸው እስከዛ ካልመጣለን እኮ ያሉ ነበር። ምን አይ ግራ ገብቶኝ እኮ ምን ላውራ አይሩት እሺ። አዎ በጣም አሜን አሜን ሲብላላ ውባይናማ የኔ ውባይናማ ውባይናማ የኔ ውባይናማ ጥርስ ጉራማይሌን አይነ ከብላላ ያለኸኝ አንተ ሆነ የኔ ገላ እምሰሽ በራ ማሚ የለም እኮ አለ እንዴ ላይቭ ላይ አለ ማሚ
የናሆምን እሺ ሰብረሃት መጣም ወይ መቅደላና ድንገት ትዝ ያለኝ ነይ ሆዴ ባባ ለጀግንነቱ ማማን ነበር እንዳንተ በትናንትናው ዕለት በሰይፉ ኢቢኤስ ፕሮግራም ላይ የቀረበው የቤቲ ሰለሞንና የልጁ አባት የሀብታሙ ታሪክ በብዙዎቻችን ዘንድ ከፍተኛ መነጋገሪያንና የስሜት መንካትን መፍጠሩ ይታወቃል። በዛሬው ፕሮግራማችን የሁለቱን ጥንዶች ታሪክ በቀላሉ ከማውራት አልፈን ክስተቱ ከጀርባው ስለያዘው የወጣቶች ሕይወት፣ ስለ ነቦናዊ ስቃይ፣ ስለ ኢኮኖሚ ጫናና ስለ ሰይፉ ፋንታውን በጎ ሚናና ስለ ይቅርታ ታላቅነት በጥልቀት እንተነትናለን። እስከ ፕሮግራማችን ማጠቃለያ ድረስ አብራችሁን ቆዩ። ከአዲስ አበባ ዩኒቨርሲቲ ተመርቃ በቲያትርና በቲክቶክ ስራዎቿ አሪፍ ተስፋ የነበራት ወጣቷ ቤቲ ሰለሞን ባልተጠበቀ ሁኔታ እርጉዞና በነበረበት ወቅት ያሳለፈችውን መራራ የህይወት መንገድ በሰይፉ ሾው ላይ ቀርባ ተናግራ እንደነበር ይታወቃል። በወቅቱ በነበረው ከፍተኛ የስሜት ስብርባሪና ብቸኝነት ምክንያት እስከ ራስ ማጥፋት ሐሳብ ደርሳ እንደነበር መናገሯ በርካቶችን አሳዝኗል። በሌላ በኩል ደግሞ የፋና ላምሮት የአሸናፊዎች አሸናፊ ድንቅ ድምፃዊ ሆኖ ሳለ ከውድድሩ በኋላ ድንገት የጠፋው ሀብታሙ በበኩሉ በፕሮግራሙ ላይ በመቅረብ ምላሽ ሰጥቷል። ሀብታሙ ከቤቲና ከልጁ የራቀው ፍቅር አጥቶ ሳይሆን ከውድድሩ በኋላ በገጠመው የኢኮኖሚ ውጥረት የመኪና ዕዳና እናቱን ጨምሮ አዲስ የተወለደውን ልጅ የመደገፍ አቅም በማጣቱ ምክንያት በገባበት ውስጣዊ ጭንቅ እንደነበር አብራርቷል። በመጨረሻም ሁለቱ ጥንዶች በይፋ ይቅርታ ተባብለው ለልጃቸውና ለቀጣይ ሕይወታቸው ሲሉ ሰላማዊ ግንኙነትን ለመፍጠር ተስማምተዋል። ይህ ታሪክ ሰዎችን አሳዝኖና አነጋግሮ የሚያልፍ ብቻ አይደለም፣ ይልቁንም በርካታ የማህበረሰብና የስነ ልቦና እውነታዎችን ያሳየ መስታወት ነው። ከዚህ ክስተት የምንማራቸውን ዋና ዋና ነጥቦች እንመልከታቸው። በሀገራችን ማህበራዊ እሴት ወንዶች የቤተሰብ አስተዳዳሪ እንደሆኑ ይታሰባል። ሀብታሙ ደረቴን ነፍቼ ለልጄ የሚያስፈልገውን ሳላሟላ እንዴት ደውዬ ደህና ነሽ እላለሁ ያለው የወንዶችን ውስጣዊ ጫና ያሳያል። ፍቅር ብቻውን ሳይሆን የኢኮኖሚ ዝግጅት ለቤተሰብ መስራችነት ምን ያህል ወሳኝ እንደሆነ እዚህ ላይ እንረዳለን። ቤቲ ደግሞ በዚያ እድሜዋ ከአዲስ አበባ ዩኒቨርሲቲ ተመርቃ ትልቅ ህልም በነበራት ሰዓት ያልታሰበ እርግዝናና የመለያየት አጋጣሚ ሲፈጠር የገጠማት ፈተና ቀላል አልነበረም። አንዲት ወጣት ሴት በእርግዝናና በወሊድ ወቅት አብሮ የሚሆን አጋርና የቤተሰብ ድጋፍ ሲርቃት የሚደርስባት የስነ ልቦና ስብርባሪ እስከ ራስ ማጥፋት ሊያደርሳት እንደሚችል የቤቲ ታሪክ ማሳያ ነው። መጀመሪያ አካባቢ በሶሻል ሚዲያ ብዙዎች ሀብታሙን ልጁንና ፍቅረኛውን ጥሎ የኮበለለ አድርገው ይከሱት ነበር። ነገር ግን እውነታው ሲገለጥ እሱም ቢሆን በውስጣዊ ስቃይና በአቅም ማጣት ትግል ውስጥ እንደነበር ታይቷል። የሰዎችን ሙሉ ታሪክ ሳያውቁ በወሬ ብቻ በሰው ሕይወት ላይ መፍረድ ተገቢ አለመሆኑን ያሳያል። በሌላ በኩል ደግሞ የቤቲና የሀብታሙ ይቅር መባባል ቂም ከመያያዝ ይልቅ ይቅርታን ለራስ አእምሮ ሰላም ትልቅ በር ከፋች መሆኑን ያስተምራል። ሌላው ከዚህ ታሪክ የምንመለከተው ግን ትልቅ ትምህርት የሚሰጠው ነጥብ የቤተሰብና የአካባቢ ሰዎች ድጋፍ ነው። ቤቲ በዚያ ሁሉ አስቸጋሪ ውስጥ አልፋ ለዚህ ደረጃ እንድትደርስ የአጎቷ መስዋዕትነትና እንደ እናት የሆነቻት የአከራዋ ደግነት ትልቅ አስተዋጽኦ ነበረው። ይህን የሚያሳይ በአስቸጋሪ የህይወት አጋጣሚ ውስጥ ያሉ ሰዎችን ለመደገፍ የግድ የቅርብ ወላጅ መሆን እንደማያስፈልግና የማህበረሰባችን የደግነት እሴት አሁንም አልጠፋም። በዚህ ታሪክ ውስጥ ሌላውና ትልቁ ትኩረት ሊሰጠው የሚገባው ጉዳይ የሰይፉ ፋንታውንና የፕሮግራሙ አዘጋጆች ያደረጉት በጎ ስራ ነው። አብዛኛውን ጊዜ በየማህበራዊ ሚዲያ የሚታየው የሰዎችን የግል ህይወት ለርካሽ ዝና ሲባል ማጋለጥ ወይም ማጣላት ነው። ነገር ግን ሰይፉ ነገሩን ከተወራ በኋላ ዝም ብሎ አንጠልጥሎ ከመተው ይልቅ እንደ አንድ አንጋፋና አባት ሁለቱን ወጣቶች አገናኝቶ በይፋ ይቅር እንዲባባሉ አድርጓል። ከቀፎ ንግግር ባለፈ ለህፃኑ ልጅ የ1 ዓመት የዳይፐርና የወተት ድጋፍ እንዲመቻች እንዲሁም ለሙዚቃ ስራዎች በጎ ተጽዕኖ ፈጣሪዎችን በማስተባበሩ የሚዲያን እውነተኛ ማህበራዊ ኃላፊነት ያሳየበት አጋጣሚ ነበር።
በአጠቃላይ የቤቲ ሰለሞንና የሀብታሙ ታሪክ የወጣትነትን ፈተና፣ የኢኮኖሚ ጫናን፣ የእናትነትን ጥንካሬ፣ የይቅርታን ታላቅነትና የመገናኛ ብዙሃንን አዎንታዊ ሚና በአንድ ላይ ያሳየ እውነተኛ የህይወት ትምህርት ነው። አሁን ደግሞ እንግዲህ የእናንተን ሐሳብ መስማት እንፈልጋለን። ሀብታሙና ቤቲ ለልጃቸው ሲሉ ይቅር ተባብለው ወደፊት በሚኖራቸው ግንኙነት ላይ ያላችሁ እይታ ምንድነው? ተመልሰው አብረው ቢኖሩስ ይሳካላችኋል ወይስ አይሳካላችሁም ብላችሁ ታስባላችሁ? በሌላ በኩል ደግሞ ሰይፉ ፋንታውን ሁለቱን ወጣቶች በማስታረቅና ቁሳቁሳዊ ድጋፎችን በማስተባበር ያደረገውን በጎ ስራ እንዴት አያችሁት? ከዚህ ታሪክና ውይይትስ እናንተ ያገኛችሁት ትልቁ የህይወት ትምህርት ምንድነው? ሐሳባችሁንና አስተያየታችሁን ከታች በኮሜንት መስጫው ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለተጨማሪ ትንታኔዎችና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጋብዛለን። ስለተከታተላችሁን ከልብ እናመሰግናለን። መልካም ቆይታ ይሁንላችሁ። ጸጉሯን እስኪያዩት እንዴት እንደጓጓው